የሆነ የማርያም መንገድ ክፍተት ትተሽ ራስሽን መገምገም ያስፈልጋል። ምን ያህል ጉልበት ነው የምታባክነው? እንዴትስ ነው የምታሳምነው? በጣም ወፍራም ነሽ አለኝ። አዎ አልኩት። እኔ በህይወት ዘመኔ እንደዚህ አይነት ውፍረት አይቻልም። የወንዶች ጉዳይ ነው የሰራችው ልጅ አላየሃትም አልኩት። አይ የእሷ እኮ ካራክተራይዝም የሆነ ነገርማ መያዝ አለብኝ አይደል? የኔ የሆነ መገለጫ ሊኖረኝ ይገባል። ራሳችንን የምናያለን። በግልጽ ነው የምንጠያየቀው። እኔ በግልጽ ነው የምጠይቅህ። ቀንተህ ታውቃለህ ወይ? ተመቅኝተህ ታውቃለህ ወይ? ቅናትና ምቀኝነትስ ምን ይሆን ልዩነታቸው? የሚያስወነጅልህ መጀመሪያ መቅናትህ ነው ወይ ሳይሆን ቅናትህ ወዴት አድጎ ምን አድርገህበታል ነው። ምቀኝነት ደግሞ አንተ ራስህ የምታበለጽገው ነገር ነው። ምቀኝነት ከቅናት አድጎ ማለት ነው። ቅናትን ሳሎን ስታስቀምጥ አሳድገህ ድረህ ስታስወልደው ነው። እንደዚህ ምግብ የሚበሉ አይመስለኝም። ማለት ጸሎት አድርገው እንቅስቃሴ ውስጥ ምናምን የሚኖሩ አይመስለንም። ዛሬ ስለምናነሳው ጉዳይ ባጭሩ ንገሪንና ወደ ውይይታችን እንግባ። ዛሬ የምናነሳው ሀሳብ እላያችን ላይ እንደ ጋንግሪን የሆኑ ሰዎች አሉ ወይ? ካሉስ ለምንድን ነው ያላስወገድናቸው? ቶክሲክ ነው ያልኩት። መርዛማነት ነው። እነዛ መገለጫዎች ከሆኑት የመርዛማነት ባህሪ መገለጫዎች ከሆኑት ውስጥ አንዱን ወስደናል። ምቀኝነትን ወስደን በምቀኞቻችንና እኛም ቀንተን ወይም ተመቅኝተን የምናውቅ ከሆነ ራሳችንንም የምናይበት ገጠመኞቻችንን የምናነሳበት ነው የዛሬው ፕሮግራማችን። እንግዲህ ጋንግሪን ማለት እዚህ ጋር ከወጣ እዚህ ጋር እጅን የሚያስቆርጥ ነው። እዚህ ጋር ማስቆረጥ እየተገባ ቆይ እስኪ ብለህ ስትታገሰው እሱ እዚህ ጋር ይመጣል፣ እዚህ ጋር ይቆረጣል። ገባ? እንዲህ እያለ እያሸሸ ሙሉ አካልህንም ሊያሳጣ ነፍስንም ሊነጥቀህ የሚችል በሽታ ነው። ይህንን ደግሞ በእኛነታችን በህይወታችን ግዴታ ስጋችን ላይ ሳይሆን አካባቢያችን ላይ ቤታችን ውስጥ ጓደኝነታችን ውስጥ ሁሉም ነገራችን ውስጥ ካለ ጊዜ ሳይፈጅ የምናደርግበትን ዘዴ እንቀይሳለን። ዛሬ አብራችሁ ምቀኞች በዙሪያችሁ አሉ ብላችሁ ታስባላችሁ? በእኛ ውይይት ውስጥ ስለ ምቀኝነት በስፋት ነው የምንወያየው። ቅድም እንዳልሽው ስለ መገለጫዎቹ በምሳሌ ሲሆን ደግሞ በደንብ ለህይወት ይቀርባል እና ምቀኞች እንግዲህ ነቃ ብላችሁ ተከታተሉን። እንሄድባችኋለን። እናንተ ሄዱብን። ሌላ እንደዚህ ብቻ አይደለም እኛ የምንለው። ትክክል። እንደዚህ ነው የምንለው። ገባህ አይደለ? ምናልባት ወይ ሳይታወቀን ወይ አውቀነው ቢሆን በሌላም ሰው ላይ ምቀኛ ሆነን የተቆረጥን ሰዎች ልንሆን እንችላለን እኛ። ናይስ። ስለዚህ ያኛውን ሰው ብቻ ሳይሆን የምናየው ራሳችንን የምናያለን። በግልጽ ነው የምንጠያየቀው። በግልጽ ነው የምጠይቅህ። ቀንተህ ታውቃለህ ወይ? ተመቅኝተህ ታውቃለህ ወይ? ቅናትና ምቀኝነትስ ምን ይሆን ልዩነታቸው? በደንብ የምናወራ ይሆናል። ምቀኝነት ትንሽ ከፍ ይላል መሰለኝ። ቅናት ወደ ውስጥ ብቻ ሊሆን ይችላል። እኔ የኔን መረዳት ልንገርህ። እኔ ቅናት ሰውኛ ነው ብዬ ነው የማስበው። ሰውኛ ማለት የሰው ባህሪ ነው። ልክ እንደ መራብ እንደ መጠማት ያለ ግን አንተ ራስህ ልትቆጣጠረው የምትችለው ነገር ነው። ግን አንተ ራስህ መቆጣጠር የምትችለው ግን ሰውኛ የሆነ ባህሪ ነው። የፈለገ ማቹር ብታደርግ፣ የፈለገ መንፈሳዊ ሰው ብትሆን፣ የፈለገ ሰው ጥግ ማትደርስ ሰው ብትሆን መነሳሳት አይቀርም፣ መቅናት አይቀርም። ግን እንዴት ነው ምን አይነት ቅናት ነው የሚለው ሌላ ኢሹ ነው። ምቀኝነት ደግሞ አንተ ራስህ የምታበለጽገው ነገር ነው። ምቀኝነት ከቅናት አድጎ ማለት ነው። ቅናትን ሳሎን ስታስቀምጥ አሳድገህ ድረህ ስታስወልደው ነው። ኩለሽ ድረህ አቧራውን አጭሰህ እርምጃ ላይ የሚደርስ ይመስለኛል። ምቀኝነት ሲሆን ማለት አክሽን የሚወሰድበት ይመስለኛል። በትክክል ቅናት ግን ሲሆን ብዙ ጊዜ ተዳፍኖም ሊቀር ይችላል። ተሰልስሎ ምናምን ሊሆን ይችላል። ቅናት እኮ መንፈሳዊ እየተባለ ራሱ ኮምፕሮማይዝ የሚደረግ የዳቦ ስም ይላል። መንፈሳዊ ላይ አክቹዋሊ የዳቦ ስም ነው ብዬ ማለት ነው። ትክክል ነው። እውነቴን ነው የምነግርህ። ለምን መሰለህ? ደስ ሲል እንደሱ ሆን ትላለህ። ገባህ? የእውነቴን ነው።
ታወቹ በጣም እንጂ ስለምን ነው ማለት በማዘን ውስጥ የሚገለጽ ቅናት አለ። በደስታ በሐዘን በሁሉም ነገር አይ አስተዛዝነሽ ስላልሽው እንዴት መሰለህ ላለመወንጀል የሚያስወነጅል መጀመሪያ መቅናትህ ነው ወይ ሳይሆን ቅናትህ ወዴት አድጎ ምን አድርገህበታል የሚለው ምሳሌ ላንሳለን። እሺ ለምሳሌ በኔ እድሜ ያለች ሴት በኔ ስታተስ ውስጥ ያለች ሴት ምን ማለት ነው? ይሄ ገና ፋሚሊ ቢውልድ ያላደረገች በቤተሰቦቿ ስር ያለች ግን ምናምን ብቻ በቃ በኔ ሁኔታ ውስጥ ያለች ሴት አለች እንበል። እሺ እኔ ብቻዬን ነው የምኖረው፣ ከቤተሰቦቼ ነው የምኖረው፣ ራሴን ችዬ ነው የምኖረው፣ የራሴን ስራ ነው የምሰራው፣ ፍሪ ነኝ፣ የታይም ፍሪደም አለኝ ምናምን። ያቺ በኔ እድሜ ያለች ሴት ደግሞ በቤተሰቦቿ ቤት ነው የምትኖረው፣ የታይም ፍሪደም የላትም፣ የተወጣሽ የተገባሽ የሚላት ሰው አለ፣ ቤተሰቦቿ ያስጨንቃታል፣ በቃ ስራ የላትም፣ ትምህርቷን ጨርሳ ተቀምጣለች፣ ምንም አይነት ታንጀብል የሆነ ነገር የላትም። በብር የምትለው በምንም በቃ በምንም ነገር በቁጥጥር ስር ምሳ ሲሰጣት የምትበላ የበላችበትን የማጠብ ግዴታ ያለባት አይነት ነገር በቃ ዛሬ ከዛ እኔን አይታ መቼ ነው እንደ ኢትዮጵያ ምናምን ብትል እኔ መንፈሳዊ ቅናት ነው ብዬ ነው የምወስደው። ኢትዮጵያ እንደኔ ትሁን ብላ ግን እኔን ለመጎተት ስታስብና ቅናቷን ወደ መቀኝነት ቀይራ ሙሉ ትኩረቷን እኔ ላይ ካደረገችና ራሷን ከረሳች እሱ ምቀኝነቱ በቃ ይሄ የሚወገዝ ነው። ቅናቱ ወደ ምቀኝነት አድጓል ብዬ ነው የማስበው። ገባህ አይደለ? ቅናትህን ግን መቆጣጠር ከቻልክና አይተህ እንዴ ለምንድን ነው ይህንን ፕሮግራም እኛ የምንሰራው? የሆኑ እኛ እንሰራው አልኩህ እኮ ቅድምም አይደለ? ጥቆምታ ለመስጠት ነው ወይም ደግሞ እንደዚህ ይቻላል እንዴ ከቻሉ ለኛ ይሰራሉ፣ ከዛም ገቢ ያገኙበታል። ምርጫቸው ከሆነ ደግሞ እኛ የምንለውን ነገር ከጠቀማቸው ወደ ህይወታቸው ይወስዱታል። እሺ የሆነ ልብስ የሆነ ሰው ላይ አይተህ ያምናል ትልና ሱቆች ላይ ስታልፍ እኮ አይተህ ታደርገዋለህ አይደለ? አይደለ? እሱ ምኞት አይደለም። ምኞት ምንድን ነው? ምኞት ዝም ብሎ የሚፈጠር ነገር ነው። ምልሽ መነሻ ሊኖረው ይችላል ማለት መነሻ ይኖረዋል። አንቺ ጋር አምሮብሽ ያየሁትን ነገር እኔም ባደረኩት ብዬ መመኘት ቅናት ነው ብዬ አላስብም። ቅናት የሚሆነው ለምን ተሳካላት ስለ ምቀኝነት ደግሞ እንዳይሳካልሽ ፕሮሰስ አደርግ ይመስለኛል እኮ። ለምን ተሳካላት የሚለው ጥያቄ እኮ ማለት ነው ፕሮሰስ ለማድረግ አቅም ባይኖር ራሱ እኮ ማለት ነው ለምን ሰው ተጸልይ የሱ ነገር አሳየኝ ብቻ እግዚአብሔር ምስክ አይመስልሽ እንዴ? እሺ ዙሪያን ይካቁሃል። ለምታውቃቸው ሰዎች በሙሉ ስምህን ያጠለሹታል። ይሄ ምን ማለት ነው? ለምን ተሳካላት የሚለው ጥያቄ የወለደው እርምጃ ነው። ከዚህ እኮ በቃ በጣም እኮ ጎበዝ አንተ ጎበዝ ነህ ማለት ነው። ዞር በስተጀ እኮ ሀገሩ አሰሩት ቅጠል በጥሶ ታዲያ እንደዛ ነው የሚሉ ከሱ ጋር የተማሩት እኮ በእናት መከራቸውን እያዩ እንዴ እውነተኛ ገንዘብ በቀላሉ አይመጣም እኮ ይለዋል። አንተ በቀላሉ አላመጣኸው የሰሩት ጥናት የለም፣ ያረጋገጡት ነገር የለም። ያ ምቀኝነት ነው። ከዛ በኋላ ምቀኞች ምን ይሆናሉ መሰለህ? ምን ይባላል መሰለህ? ምቀኛና ቅንድብ አያድግም የሚባል አባባል አለ። ይትብይላል በግልጽ ቅንድብ አያድግም። እሺ ብትላጫውን ያድግና ውስን ነው ይቆማል እድገቱ። ምቀኛ ለምንድን ነው የማያድግ የሚመስልህ? አንተ ነው የሚከታተል። ኦኬ ስኮፑ የሆነ ሰው ነው ማለት ነው። ቅናት ሲሆን ግን አንተን ለመምሰል ይሞክራል። ፋይናሊ ወይ ራሱን ያገኛል ወይ አንተ ሆኖ ይቀጥላል። ከማድነቅም ሊሆን ይችላል፣ ከመውደድም ሊሆን ይችላል፣ አርአያ ከማድረግም ሊሆን ይችላል። ገባ አይደለ? በየአምልኮ ስፍራችን ራሱ እኮ መንፈሳዊ ቅናት አድሮበት እንደዚህ ሆነ ይባላል። ለምሳሌ አንተ በጣም ጥሩ ሰው ስትሆን ቅንት ብዬ ሰላም ያጣሁት በራሴ ጊዜ ነው ብዬ አንተን ለመምሰል በሞክር ያ ቅናት ኢትስ ኦኬ ምንም ችግር የለውም ኖርማል ነው። አዎ ግን ቀን ነው ዛሬ። እሺ ኦኬ አማኒቲ ሰራ ነው ዩቲዩብ መስራት አለብኝ። ማታም ነገ ፎሎ ከዛ ዩቲዩብ መስራት አለብኝ ያለው
አማን ምንድን ነው የሚሰራው ዩቲዩብ ላይ ትረካ እንጂ ትረካ መስራት አለብኝ። ከዛ የሆነ ሰዓት ላይ ከኔ መሰረት ስለሌለ ይቆማል፣ ይቋረጣል፣ ይደክመኛል። ትንሣኤ የሚለው መጽሐፍ ስትደርግ ትንሣኤ ትደርጋለሽ። ከዛ አንተን ስለሆነ የምከተለው ኦልሬዲ አንተ ታውቃለህ። አንተን ሜቢ ያላገኘሁ አንድ 5-10 ሰዎች እኔ ጋር ይመጣሉ። ከዛ ምን አደርጋለሁ? ተስፋ ቆርጣለሁ። ተስፋ ስቆርጥ አንተን መከታተል ጀምራለሁ። ምንድነው የማደርገው? ከዛ አንተን የአንተን ዲስላይክ ማድረግ፣ ኔጌቲቭ ኮሜንት መጻፍ፣ ሪፖርት ለማድረግ መጋጋጥ፣ ማሳደን ምናምን ነገር። አንተ ግን ትሄዳለህ። ምክንያቱም ዩቲዩብ የራሱ የሆነ ደግሞ ማኔጅመንት አለው አይደለ? ማንም ተነስቶ የአንተን አካውንት ምንም ሊያስገድ አንተን ፋውል እስካልሰራ ድረስ ማለት ነው። ከዛ ሰውየው ራሱን ያዛል። አንተን በመከታተል የሚያገኘው ምንም ጥቅም የለም። የዕለት ጉርሱን አይሸፍንም። ከዛ ምን ይሆናል መሰለህ? ሰውየው በጣም የወረደ ህይወት መኖር ይጀምራል። ዘን እንደዛም አልቻለም ማለት ማውራት ቀላሉ ነገር ማስወራት ይጀምራል። አንተ ማውራት ይጀምራል። በጣም አቢዩዝ ያደርጋል በነገሮች ሁሉ። በቃ ድክም እንዲል እንዴ የምር ግን እውነት ነው እንዴ? በጣም ብዙ ሰዎች ከተነሱብኝ እኔ ጋር ችግር አለ ማለት ነው እንድትል ያደርጋል። እንቅልፍ ምን ያሳጣል። ዞሮ ዞሮ ግን አንተ ከበረታህ እና ከጠነከርክ ያው ቻናልህን እያሳደግክ ትሄዳለህ። አንተ ጥለው ትሄዳለህ። ፋይናሊ ሀብታም ስትሆን ያ ምቀኛ ሰው ይላል ጂቢካል ለባለ ምን ይችላል እንደ ቻርነቱ ነው እሱ ገባህ። ከዛ አንተ አድገሃል፣ እሱ አላደገም። አንተ እንግዲህ ነገሮችን በቃ እየተውክ በዚህ እየሰማ በዚህ እያፈሰስክ እየኖርክ ነው። እሱ ግን ሳያድግ እንደ ቅንድብ ሆኖ በአንተ ሲያስወራ ሜቢ ከእጅ ወዳፍ የሆነ ህይወት ሊኖር ይችላል። ይሄ ማለት ሁሉም በኑሮ ያልተሳካለት ሰው ምቀኛ ነው ማለት ሳይሆን ለይተን እያወራን ያለ ነው ምቀኞች ላይ ነው። ምቀኞች ላይ ነው። የምቀኝነትን ደግሞ ለማጣበቅ ፈልገን አይደለም። እውነት ነው። እኔ ሌላው ጥሩ ሀሳብ ነው፣ በጣም የሚዋጣ ሀሳብ ነው የነገርሽን። የምቀኝነት መገለጫዎች እና በዙሪያችን ሰዎች ካሉ ምቀኛ የሆኑ ሰዎች ካሉብን ምንለይበት መንገዶች አሉ። ይሄ በጣም አጽንኦት ሊሰጠው ይገባል። እንደነዚህ አይነት ባህሪ ያላቸው ሰዎች በዙሪያችሁ ካሉ እነዛ ሰዎች ዴፊኒትሊ ምቀኞች ናቸው። ትክክል። ግን መገለጫቸው አንተ አሁን ለምሳሌ አንደኛው በላይ ሁሉ አይጥምሽ ናቸው። ለህይወት ትርጉም አልባ ናቸው። አንቺ ስለምትሞክሪው ስለ ክሬት ስላደረግሽው ነገር፣ አንቺ ስለፈጠርሽው ነገር ሊሆን ይችላል። አንቺ ኤክሰርሳይዝ ስላደረግሽው ነገር ደንታ የላቸውም። አንድ አድንቁ። የአፕሪሺዬሽን መንፈስ ከሌላቸው እነዛ ሰዎች ምቀኞች ናቸው። ምንም የዳቦ ስም እያወጡ ምናምን እኔ እኮ አላውቀውም ነበር እኔ እኮ ቢሉ ውሸት ነው። ምቀኞች ናቸው። ሁለተኛ እና ሶስተኛ ያንቺን አይደንቲካል ለመስራት ይጋጋጣሉ። ያንቺን አይደንቲካል በቃ ማለት ቅድም አሁን ስትገልጹ እንደነበረው እራሳቸውን አይሆኑ በቃ ፉት ስቴፕሽን እየጠበቁ ግን አንቺ ፊት ላይ በጣም በጣም ፍቅረኛ ናቸው፣ በጣም ወዳጅ ናቸው፣ ጋርዲያን ናቸው። አንቺ ፊት በጣም እና እንደውም ሲያስጨንቁሽ ተጠራጠሯቸው ማለት መውጫ መግቢያ እያሳጡ በጣም በቃ ይሄ ፍቅር የሚያፈሱ ከሆነ ያስፈልጋል በጣም ማለት ነው። ሌላው የምር በሌላ ሰዎችም የምናየው የሆነ መጥቷል አሁን ላይ አንዱን ከአንዱ ነው የሚቀያየሩት። በቃ ይሄ ዛሬ እንደዚህ አይነት ሆነው በቃ እንዲህ አይነት ሰዎች ናቸው ማለት ነው ስትይ ሌላ መልክ ያሳዩሻል። ቋሚ የሆነ መገለጫ አይደንቲቲ የላቸውም በጣም ማለት ነው። በቃ ትለያቸዋለች በንግግራቸው። ትልቁ ግን አድናቆት ላይ እኔ እሺ ጥሩ ላልሰራ እችላለሁ እኮ አይደል ወይም ፐርፌክት ላልሆን እችላለሁ። ዝምታን ምን ገደለው? ግን እንዲህ ባይሆን ግን ብለው ከጀመሩ እነዚህ ሰዎች በቃ ቦታቸው ሌላ ቦታ ወይ አላወቁም ብለው ያሰቧቸው ሰዎች ካሉ እንዲያውቁ መንገዱን ማሳየት እንዲህ ብታደርገው አሪፍ ነበር። ደግሞ ኤክስትሪም የሚሄዱ መሰሪዎች ደግሞ አሉ ማለት ኢዚ ወይውን ትተው በጣም ሃርድ ወይውን የሚያሰሩ ሃርድ ወይውን እንዲህ በቀላሉ ይመጣል ብለህ መሰሪ ስትል ደግሞ ሌላ ምን ትዝ አለኝ መሰለህ? መሰሪ ፕሮማክስ የሆኑ ሰዎች ምን እንደሚያደርጉ ንገረኝ።
አንዳንድ ጊዜ ራሳችን ጉዳይ ላይ ብላይንድ ነን። በቃ ምንም ጆሮ ለባለቤቱ ባዳ ነው ይባላል። ጥሩ ነው ማለት የነቀነቀ ስራ ነው። በራሴ ላይ ስላጋጠመኝ የነቀነቀ ስራ ነው። ይሄ ማስተርፒስ በቃ ከዛ ከዛ አንተ ታምናቸዋለህ። ከዛ ከወጣ በኋላ ቅስም እንዴት እንደሚሰበር አንተ ነው የምታውቀው። አንድ ስሟን አሁን አልጠራውም ደራሲ ጓደኛ አለችኝ እና የመጀመሪያ መጽሐፏ ላይ የተሰጣት አስተያየት በሙሉ በጣም ቅን ቤተሰብ ልጅ እሷ ከፍቅር ተረጎመች። ስለሚወዱኝ አደነቁልኝ፣ ግን ምን አለበት አስተያየት ሰጥተውኝ ቢሆን ኖሮ ያልኳቸው እኮ አስተያየት ስጡኝ ነው እንጂ አድንቁኝ አልነበረም። ቅድመ ንባብ ደግሞ እንደዛ ነው አይደለ? ጥሩ ነው አላት። ወጣ እውቀት ሳያንሳት አይዲያ ሳያንሳት ጥበቡ ሳይጎልባት በእነሱ እኔ ምቀኙ ሰልሆኑ ነው ያልኳት። ያው ጓደኛ ሰለች ነገራት ምቀኙ ሰልሆኑ ነው ገባህ አይደለ? እንዲህ ይሉሃል፣ ተሳስተሃል፣ የሚታይ ስህተት የፈጠጠ ያገጠጠ ስህተት ሰርተህ ይሉህና እንዲህ አዋክበው ለህዝቡ አሳልፈው ይሰጡሃል። ከዛ አንተ ሁሉ ጊዜ የመጀመሪያ ስራ ደግሞ በተለይ እዚህ ጥበብ ላይ ደግሞ የመጀመሪያ ስራ በቃ ማንነትህ ነው። የመጀመሪያው ስራ ቆንጆ ከሆነ በኋላ ሁለተኛው ቆንጆ ባይሆን ምንም ችግር የለም። አየን እኮ በሌሎች ደራሲዎች ትክክል ቆይተው ያወጧቸው ስራዎች። አዎ ከዛ ምንም የመጀመሪያ ስራ ከተወደደልህ በኋላ ሁለተኛ ስራህን የሚገመግምልህ ፈርዘር አንባቢ ሰው በደንብ ይሄ ንባብ ህይወት የሆነ ሰው ነው እንጂ አብዛኛው የመጽሐፍ አፍቃሪ ሶኪ በቃ ስንት ይበቃል። አንተ ምን እንድጽፍ ዝም ብለህ ብትጽፍ ጽፎ አልሆነም እናያለን። ታሪክ ስናደምጣለን እናውቃለን ደግሞ ማለት ነው። ሰንበዲ መጽሐፍ አሳተመ ሲባል ገና ገበያ ላይ ሳይወጣ ያልቃል። ትክክል። ስለዚህ እነዚህ አይነት መሰሪ ሰዎች አድናቆት ሲበዛብንም ምንድን ነው በጣም ቆንጆ ሀሳብ። ምን አስታወሽ መሰለሽ? ጆኒ ወንድማችን ጆኒ የምስራቁ የድሬው አበባ ምን ይላል መሰለሽ? የሆነ ፕላን አድርገን የሆነ ስራ ልንሰራ ስናስብ በጣም መወድለት ባህሪ ነው። ባይዘው ኢሞሽናል የሚያደርገኝ ስለሱ ሀሳብ ሳነሳ ገምግመው ይለኛል። መጀመሪያ እስቲ ይኸው ይለኛል። ሁሌም የምነግረው ፖዚቲቭ ነው በጣም እሺ። አሁን ይሄን እንደ ወንድም እንደ ጓደኛ ነገርከኝ ይለኛል። ድክመቱን አውጣለት ይለኛል። ማለት እፈልጋለሁ እንዲህ ነው። አሁንም ዝም ብለህ አድራቆት አትከምርበትም። ዊክነሱ ላይሳካ የሚችልበትን ፖይንት አውጣልኝ ይለኛል። አሜዚንግ ብታይ። ከዛ አሁን ምን አደረኩት መሰለሽ? ሴቭ አደረኩትና የሆነ ፕላን ሳዘጋጅ ፖዚቲቭ ነገሩ የሚሳካው ይሄ የምናገኛቸው ቤኔፊቶች ስኬቱ ምናምን በዚህ ቁልል አደርጋለሁ አይደል? ላይሳኩ የሚችልባቸውንም ነጥቦች እዚህ ጋር ዘርዝሪ። ፖይንት ምንድን ነው መሰለሽ? ፖዚቲቭ ነገር ብቻ የሚነግሩ አንተ አንደኛ ነህ አንቺ ምርጥ ነህ ሲል እነሱ ገዳዮች ናቸው። እዛት እነሱ የሚሉኝ ነኝ ብለሽ ምን ይሆናል ማለት ነው? የሆነ የማርያም መንገድ ክፍተት ትተሽ ራስሽን መገምገም ያስፈልጋል። እንደዛ ከሆነ አንቺ ለሚመጣው ዱላ የምትከላከልበት አሁን ሳሚዳን ባለፈው ምን አለ? እኛ ራሳችንን የምንሸጥ ሰዎች ነን። በቃ ማለት ምንም ግልጽ ነው። ራስህን ነው የምትሸጥ። ለምሳሌ አንዲት እንጀራ የምትሸጥ ጋግራ የምትሸጥ ሴትዮ እንጀራው ቀጭ ቀጭ ይባላል ወይም ደግሞ የኮመጠጠ ምናምን ሆኖ ከዛ እሷ አላወቀችው አንዳንዴ የሚሰራው ነገር ላታውቀው ትችላለች። ገና ከመነሻው ግን የሆነ ሰው ቢነግራት ታስተካክሏለች ሊጡ። ከዛ ጥሩ እንጀራ ጋግራ ታወጣለች አይደለ? ከመውጣቱ በፊት ነው። ግን በጣም ወይኔ ቆንጆ ነው ብለሃት አወጣችሁ። ምን ታድርገው? መልሳት ጋግራ እንደዛ ነው። ከተወለደ በኋላ ምንም ማናረጋቸው ለህዝብ ከወጣ በኋላ ምንድን ነው? እሺ ከየት ነው የምታወጣው? ከየት ነው የምታጠፋው? ከማን ነው የምትደብቀው? ከዛ በኋላ ወዴት ነው የምታስተካክለው? የመጀመሪያ ስምህ በአይችልም ከተገነባ በኋላ እንዴት ነው ይችላልን ለማሳመን የምታወጣው? ሁሉ ይሆናል እኮ ተሻሻለ፣ እኛ ፊት አደገ፣ እኛ እጅ ላይ ሰለጠነ ልትባል እኮ ትችላለህ። ምንም ችግር የለውም። ግን ምን ያህል ጉልበት ነው የምታባክነው? እንዴትስ ነው የምታሳምነን?
እኔ በበኩሌ የምፈራቸው ዘፋኞች አሉ። ጭምር ሲመጣ ገና ጥሩ ሰርቶ ሊሆን ይችላል። የመጀመሪያው ነገር ግን ካንተ መቼ ማለት ነው አውርተን ነበር ወደ ዘፈን የሆኑ ፊልሞች አሉ። ለምሳሌ የኛ ሀገር ፊልሞች ማለት ነው ገና አሁን የተለመዱ አሉ። እናት ታማ ለልጅ አደራ መስጠት ስትጀምር በቃ ማለት መዝጊያውን ላለሚለባብኝ እና ለምንድን ነው አደራ ዝም ብለሽ ተውል ስለምችል አቋርጥ ይሄን ያልኩበት ምክንያት ምንድን ነው? መጀመሪያ የተከሉብን ነገር መጥፎ ከሆነ አናምንም። በቃ ምናልባት እኮ ከእናቱ ኑዛዜ በኋላ እኮ የሚሰራው ገራሚ የሆነ ትወና ገራሚ የሆነ ስቶሪ ምናምን ልናይ እንችላለን። ግን በቃ መጀመሪያ እኛ አሳምነን አይችሉም። ከዛ ደግሞ ይችላሉ ብለን በመጀመሪያ ስራቸው ያደነቅናቸው የወደድናቸው ሰዎች አሉ። ምን ቢሰሩ መጥፎ ትወና እሱ ይተውናት እንላለን። እኔም በዳይሬክተሮች አንድ ሁለቴ ፌል አድርጌያለሁ። ተወራርጄ ማለት ትችላለች። በቃ ያው ሰውን የማመን ውጤት ነው አንደኛው። ሰው አለመሆን ሰው እንደሆኑ መርሳታችን ይመስለኛል። እንደ ሰው አናያቸውም። በተለይ ሴሌብሪቲዎች፣ ዘፋኞች፣ አርቲስቶች፣ ኢንፍሉዌንሰሮች እንደ ሰው ምግብ የሚበሉ አይመስለኝም። ማለት ጸሎት አድርገው እንቅስቃሴ ውስጥ ምናምን የሚኖሩ አይመስለንም። በአብዛኛው ሰው መሆናችንን ማመን አለብን። ይሳሳታሉ፣ ይሻሻላሉ። ግን ለዚህ ሁሉ ነገር ግን በዙሪያችን ሰፖርቲቭ እንሆን። ፖይንቱ በጣም ዞሮ ማለት ነው። አንቺን ምን አለበት አይጎልብኝም እኮ ዮቤ ፀጉርሽ ላይ እዚች ጋር ትናል እንድቻሪያትሽ ብዬ በቃ ኑሮ ልኖር አይደል ትናልሽ ማለት ጥቁር ብሎም ልየው ነጭ ሆኖም ልየው ፊትሽ አምሮበትም ልየው ገርጠት ብሎም ልየው ለሁሉም እንዴት ኮሜንት አደርግሻለሁ? አይደረግም። የሆነ ነገርማ መያዝ አለብኝ አይደል? የኔ የሆነ መገለጫ ሊኖረኝ ይገባል እንጂ ነጭ ልብስ ስትለብሽ ወይኔ ነጭ ልብስ ያምርብሽ ልሽና ጥቁሩ ላይ ደግሞ በስመ አብ የዛሬው ደግሞ ልዩ ነው። ከዛ ትፈራለህ አንተ ማለት እኔ እፈራለሁ እንዴ? ይኸውልሽ እሱ ነው። ሰዎች ግን አክሴፕት ያደርጋሉ። ሞኝነታቸው በጣም የሚሸወዱት ሪያላይዝ አያደርጉም። በቃ ይሄ ኦኬ እንትና እኮ አደነቀኝ እንትና እኮ ደስ አለኝ። ጭብጨባ ይገድልሃልም ጭብጨባ ያድንሃልም ይባላልና ምቀኝነት ውስብስብ ነገር ነው። የእውነት ነው የምነግርህ። በቃ አሁን መገለጫዎቹ በጣም ብዙ ናቸው። በማድነቅ ይገባል፣ በማንቋሸሽ ይጥሉሃል። ዋናው ነገር አንተ ደካማ ጎንህን አሳልፈህ ለሰዎች አለማሳወቅ ይሰመርበት። እቺ ነገር ካደረግህ ማንም አያገኝም። አንተ ደካማ ጎን ምንድን ነው? ቤተሰብ ነው፣ በቤተሰብ ይመጡብሃል። ስራ ነው፣ በስራ ይመጣብሃል። ራስህ ነው፣ በራስህ ይመጣብሃል። ገባህ አይደለ? ብዙ ነገሮችን ለብቻ ማድረግ መለማመድ አለብህ። ምን ለማለት ነው? ይሄ ኢሞሽናል የሆኑ ነገሮች፣ የሚጎዱ ነገሮችን፣ ያንተ በጣም አይነኪ ነገሮችን ፕሮቴክት አድርጊ መጠበቅ አለብህ። ከዛ በኋላ አትገኝም። ከትራክ ውስጥ ከሆንክ ትጠበቃለህ፣ በፈጣሪ ትጠበቃለህ፣ በሚወዱ ሰዎች ትጠበቃለህ፣ በራስህ ትጠበቃለህ። ከትራክ ስትወጣ ግን ድንገት ወልፈት ብለህ ከወጣ ግን እንዲህ ነው በቃ የምር ይገሉሃል። አንዱ ይሄ። ሁለተኛ አንተ መጠየቅ የምፈልገው ነገር ቀንተህን ተመቅኘትህን ታውቃለህ? ከባድ ጥያቄ ነው። እንደዚህ ይጠየቃሉ ብዬ አላሰብኩም። ቀንቼማ ይሆናል ወይስ ኖ? አይ ትዝ አይለኝም፣ ግን እቀናለሁ። በፊትም እኮ በልጅነትም ሊሆን ይችላል። አዎ ኖ እስታሁን እንጂ ልቀና እችላለሁ። አሁን በዚህ ቀን ላይ በዚህ ሰዓት ላይ በዚህ ጉዳይ ላይ ነው ልልሽ ማልችለው እንጂ ሰው ነኛ። ኑሮና ብልሃቱ ወዲያና ወዲህ ሲያደርግሽ እንትን ትያለሽ። ለምሳሌ በአብዛኛው እኔ ቲያትርና ፊልም ስንማር የሚያጋጥመን ትልቁ ፈተና ካስት መደረግ ነው። በቃ ልነግርሽ አልችልም። እሱ ላይ ያለው የባህሪ መወራረስ ልነግርሽ አልችልም። ይገባብናል። እና እንደውም ብዙ ጊዜ
ያጣሉናል ዳይሬክተሮች። እኛ ተፍጨርጭረን በቃ የሆነ የማይገባበት ቦታ ገብተን ካራክተሩን እንድናመጣ እንላክና እኛ እርስ በርስ ስንመቀኛኝ ነው የምንውለው። ማለት በኤኒሚንስ አንቺ ያንን ካራክተር እንዳትጫወቺው አንቺን ከመንገድ ማሰናከል አለብን። በቃ ማለት በተዘዋዋሪ ሰው ይላክብናል። ማለት ለምሳሌ ኦዲሽን ታይም ላይ አጥንተን መገኘት ባለብን 5 ቀን ከሆነ የተሰጠን ዲያሎግ መጠናት አለበት፣ ካራክተር መጠናት አለበት፣ አናላይዝ መሰራት አለበት። ኤቭሪቲንግ እናጠናለን። ሰዎች መወዳቸውን ሰዎች ይልኩብኛል። ከነዛ ሰዎች ጋር ጊዜ ያሳልፋለሁ። ያ ሰው እያጠና ነው። በቃ ሀፕና ያደርጋል። ፋይናሊ በቃ እንደምንም ተፍጨርጭረን ስንፈተን እኔ አልችለውም። ምክንያቱም አንደኛ አላጠናሁትም። ዲያሎግ ይጠፋሻል፣ ብሎኪንግ ሊጠፋሽ ይችላል። ካራክተር አናላይሱ ያው ቲዮሬቲካል ስለሆነ እሱ ባትስጪው ግን ምን ጊዜ መስጠት ያለብሽን ሰዓት ያዘናጓል። ይሄ ሙድም ነበረኩ ፈተና ሊደርስ ሲል ያዘናጓል። በተለይ ጎበዝ ተማሪዎች የኛማ ደግሞ ይለያል። እንደውም ይሄ አካዳሚክ እና ይሄ ቲዮሬቲሻን ላይ ያሉት ደግሞ ይለያል። እንዳልሽው ላይብራሪ እየገቡ ማይሆን ነገር ኢቭን የተሳሳተ ጎበዝ ተማሪዎች እኔ የምር በትምህርት ዓለም ውስጥ በሙሉ ያሉ ጎበዝ ተማሪዎች ሳይመን ውጪ ስምኦን ጌታቸው የሚባል ልጅ ግን ነበር። እኔ እንዴት የት ላገኘው የምለው ልጅ በጣም አንተ በቃ በጣም ሳይመን ይሄንን ምናልባት ታየው ይሆናል። አይ ቲንክ ስኮላርሺፕ አግኝቶ የሆነ ነገር ሄዷል ምናምን የሚባል ወሬ ሰምቻለሁ። ደብረ ብርሃን 9 እና 10 ከሱ ጋር ተመረቀ። በእርግጠኝነት ከሱ ውጪ ሁሉም ማለት ይቻላል እንትናቸው አላማቸው ደረጃ አንደኛ ወይ ሁለተኛ መውጣት ነው። እኛ ደግሞ መሀል ላይ ያለን ተማሪዎች አለን። ወደ ታችም ለመውደቅ አይደለም ለማለፍ አይደለም፣ ግን በጣም ይሄ የወረደ ውጤትም አንፈልግም። ይሄ ደግሞ ከ1 እስከ 5 የመውጣቱን ጉዳይ ምንም ከ5 እስከ 15 ከ5ኛ እስከ 15ኛ መውጣት ኖርማል ላይ ሆነብን ተማሪዎች አሉ። ምንድነው የኛ ታይፖች እንዴት ነው ነገሩ? በቃ የሚጠበቅብንን ነገር እናደርጋለን። እኔ በባህሪ ከፈተና ስወጣ ስለ ፈተና ማውራት አልወድም። አሁንም የሆነ ነገር አሁን ለምሳሌ ይሄን ጨረስኩኝ እዛ ጋር ቁጭ ብለን ምግብ እየበላን ስለዚህ ማውራት አልፈልግም። እነዛ ጎበዝ ተማሪዎች ምን እንደሚያደርጉ ልንገርህ። ያዘናል፣ እነሱ ያጠናል፣ እንቅልፍ የላቸውም። ታምናለህ? ያጠናል። ላይብረሪ የሆነ ቀን ሄደው ያነባሉ። ከዛ አንተ ላይብረሪ ሲኖር ምን እንጠያየቅ እንጠያየቅ ይሏል። ኦኬ በመጠያየቅ እኮ አንዱ ጠቃሚ ነገር ነው። ከዛ አንድ ሁለት ጥያቄ ከተጠያየቀ በኋላ ስለሆነ ነገር አንስተው ያዘናቸው እነሱ ስራቸው ነው የሰሩ ነው አሉ። እንደዚህ አይነት በጣም አሉ። እኔ በደንብ ያጋጥሙኛል። በደንብ ያ ግን የሚገባ አልፎ ትልቅ ሰው ስትሆን ከዛኛ 20ኛ ስንወጣ እነሱ 3ኛ ከዛ አንዷ ቃል በቃል ምን እንዳልሰቀል እኔ ምናደርሰው አይደለም። እኔ ምንኛም ወጣ ምንም አይመስለኝም። ምንኛ ደስ ይላል። ገዛ እና ታዲያ ሰው እኮ በሰራው ልክ ነው ውጤት የሚያገኘው አለች። እሺ እኔ ግን አልታቀም ቆንጆ ወሬ ካሳየ አሁን ያ የዋህነታችን ነው። ህይወት ላይ ግን እንደዛ ነገር የለም። እንደዛ ነገር የኛ ደግሞ ይሄ አርት ውስጥ ያለው ምንድነው መሰለሽ በቃ እንጀራችን ማለት ካራክተር ለማግኘት ለመመረጥ በቃ እሱ ነው ትልቁ እድላችን። እሱ ነው እድላችን እና በጣም በቃ ብግን እላለሁ። ምንድነው መሰለሽ አንዳንዴ በስንፍና ባለማጥራቴ ምናምን ሊሆን ይችላል። አብዛኛው ላይ ግን ቶክሲክ ሰዎች ይልኩብናል ታይማችንን፣ የተሳሳተ ኢንፎርሜሽን ይሰጡናል። ለምሳሌ እንዲህ እኮ አይመጣም እንዲህ ነው የሚመጣው። ኦዲሽን እንዳላደርግ እስቲ እዚህ ጋር በቃ ስታረጊ እነሱ ትክክለኛው እንትን አክት ያደርጉበታል። እኔ አሁን ኦዲሽን እንትን አለ እስካሁን ድረስ ለምን እንደሚተናነቀኝ ልንገር። በጣም ብዙ ኦዲሽን መስጠት የምችልባቸው ነገሮች ነበሩ። 6 ኪሎ ግራም ያኔ ስንማር አንተ ተማሪያችን ነበር። የሆነ ፕሮዳክሽን ተዋናይ ፈልጎ ለኦዲሽን ይመርጥ። ኦዲሽን ለማድረግ መጀመሪያ ግን ራንደምሊ መርጥህና ምናምን መጣ። ከብዙሃን ፈርስት ኮል ምን አስቤው አይደለም። በሆነ አጋጣሚ ቢሮ ነበርኩኝ። ልጅ ቁጭ ብሎ ተማሪዎች አለ። አዎ አልኩት።
ኦኬ ኦዲሽን ልንወስድ ነበረ፣ ለኦዲሽን ሰዎች ልንወስድ ነበረ ምናምን ሲል ደስ ይለኛል መውሰድ በጣም ወፍራም ነሽ አለኝ። አዎ አልኩት። እኔ በህይወት ዘመኔ እንደዚህ አይነት ውፍረት አይቻልም። የወንዶች ጉዳይ የሰራችው ልጅ አላየሃትም አልኩት። አይ የእሷ እኮ ካራክተራይዝ ነው ለዛ ተብሎ ደፍረች ይላል። እግዚአብሔር ያምር ልጁን ባውቀው ስሙን እጠራ ነበር፣ ችግር የለብኝም። ምክንያቱም እንደዚህ አይነት ሰዎች በቃችሁ መባል አለባቸው። ይሄን ስንቱን ሰው ብሏል አሉ ከደረቷ እንዲህ አይነት ቀጭን ሴት አይቻልም ይችላል። አንተ በጣም ሁሉ ያደረገ የምር በጣም እንዴት አልነገርሽም? በጣም አፍሬ ያለው ወይኔ እንዲህ አየኝና እንዲህ ነው የሚያየኝ ማለት እሱ በዚህ ጋር እኔ በዚህ ጋር እንዲህ ጣፋሽ ደጋግሞ ማለት ነው። ከዛ ኮንፊደንሴ እንዲህ በጣም ባድርጎ ልቀደቁ ዲሱ ሲያደርገኝ ይታወቀኛል አልመጥንም የሚለውን ነገር ወይኔ። ከዛ ወሰደ የሆኑ ሰዎች ወሰደ ምንም ምሳ እንኳን ሳይበሉ በሚያሳዝን ሁኔታ የባስ ውስጥ ቀረጻ ምናምን ነበረ። የስቴዲየም ቀረጻ ነበረ። ኮርነር ላይ ቁጭ ማለት የስቴዲየም የሩጫ ስቴዲየም ፊልሙ ምን እንደሆነ እነግርሃለሁ። ህዝቡ አሁን በጣም ነግሬዋለሁ ውስጥ ያውቀዋል። ከዛ ሄደው ተሰቃይተው ባስ ውስጥ ተሰቃይተው ስቴዲየም ትራኩን ቁጭ ብለው እያዩ መሪ ተዋናይ ሳትመጣ ከዛ ለ6 አንድ በየአይነት በልተው ነው የመጡት። ለዛ እንኳን ቅስምን ይሰብሩታል። አሁን እኔ ኦዲሽን አለ ምናምን የምትለኝ አይደለም። ፎቶ እንኳን አንተ እንኳን እኮ ትለኛለህ። ፎቶ ብዙም ደስተኛ አይደለም። ለምን በቃ አዎ፣ እንደዛ ደግሞ አሉ በጣም ብዙ ሰዎች አሉ እንደዚህ ቀስ እያሉ የሚነግሩ ቀስ እያሉ ያስገቡልሃል። እንትን ይሉሃል። ማይንድህን በቃ ጥብ ያደርጉታል። ንጹህ እንድትሆን ባዶ። ከዛ በኋላ ምንድነው ዋ